ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ህክምና የዩቲዩብ ቻናል ተከታታዮች፣ ዛሬ የምንነጋገረው ስለ ዲስክ መንሸራተት ነው። የዲስክ መንሸራተት በብዙ ሰዎች ላይ የሚከሰት ህመም ሲሆን በከፍተኛ የህመም ስሜትና ድካም የሚፈጥር ችግር ነው። አንዳንድ ጊዜ በእጅ ላይ የማደንዘዝና የድካም ስሜት ይፈጥራል። አንዳንድ ሰዎች ላይ ደግሞ በተቃራኒው ምንም አይነት ስሜት አይኖረውም። ዲስኩ የነካው ነርቭ ከሌለ የህመም ስሜት አይሰማንም። የዲስክ መንሸራተት ምልክቶች ከተወሰኑ ሳምንታት በኋላ በራሳቸው ጊዜ ሊጠፉ ይችላሉ። የህመም ስሜቱ የሚገልጽ ከሆነ ግን ቀዶ ጥገና ሊኖር ይችላል። በዚህ ቪዲዮ የዲስክ መንሸራተት ምልክቶችና ህክምናና ቅድመ ጥንቃቄ መንገዶችን እናያለን። ህክምና የዲስክ መንሸራተት ከፍተኛ የህመም ስሜት ሊፈጥር ይችላል። ነገር ግን ተገቢውን ህክምና በማድረግ ስሜቱን ማስታገዝ ይቻላል። የዲስክ መንሸራተት የሚያጋጥማቸው ሰዎች በ4 ሳምንት ውስጥ ያገግማሉ። የህመም ስሜት ከሚፈጥሩ እንቅስቃሴዎች በመቆጠብና የተወሰኑ እንቅስቃሴዎችን በማድረግ እንዲሁም የህመም መድኃኒቶችን በመውሰድ ህመሙን ማስታገስ ይቻላል። መድኃኒቶች የህመም ክኒኖች እንደ ኢቦፕሮፊን አይነት የህመም መድኃኒቶች በመውሰድ የህመም ስሜቱን በተወሰነ ደረጃ መቀነስ ይቻላል። የነርቭ መድኃኒቶች እንደ ጋባፔቲን፣ ፕሬጋባሊን እና ዱሎክሲቲንን የመሳሰሉ መድኃኒቶች የነርቭ ህመምን ለማስታገስ ይረዳሉ። ናርኮቲክስ የህመም መድኃኒቶች የህመም ስሜቱን ማስታገስ ካልቻሉ ኮዲን ወይም ሌላ የናርኮቲክ መድኃኒቶች ይታዘዛሉ። ነገር ግን እነዚህ መድኃኒቶች ማቅለሽለሽ፣ ግራ መጋባት እና የሆድ ድርቀት ስሜቶችን ሊፈጥሩ ይችላሉ። በኮርቲዞን መወጋት ህመሙን የሚፈጥርበት ቦታ ላይ ኮርቲዞን በቀጥታ መወጋት የህመሙን ስሜት ሊቀንስ ይችላል። ነገር ግን ይህ መድኃኒት አዘውትሮ መወጋት ሌላ የጤና መዘዝ ሊያመጣ ይችላል። የኢፒዱራል መርፌ ኢፒዱራል ኢንጀክሽን ኢፒዱራል በተባለው የሰውነት አካል ላይ የሚደረግ መርፌ መወጋት ነው። መርፌው በውስጡ የተለያዩ ህመም ስሜትን የሚያስታግሱ መድኃኒቶችን በውስጡ የያዘ ነው። ቴራፒ የሰውነት ቴራፒስቶች ህመሙን የሚቀንሱ የሰውነት እንቅስቃሴዎችን ለማግኘት ይረዱናል። ቴራፒስቶች ከሚከተሉት ማስታገሻዎች ውስጥ የተወሰነው እንድንሞክር ይመክሩናል። የአልትራሳውንድ ህክምና የተጎዳውን ክፍል በአልትራሳውንድ ድምጽ በማከም የደም ዝውውር በተሻለ ሁኔታ እንዲያካሂድ ማድረግ ይቻላል። ቀዶ ጥገና ከላይ የተጠቀሰው ህክምና ህመሙን ማስታገስ ካልቻሉ የማደንዘዝ ስሜት ከቀጠለ ወይም ሽንት የመቆጣጠር ብቃት መውረዱን ከቀጠለ ቀዶ ጥገና ህክምና ማድረግ ይመከራል። በቀዶ ጥገና ወቅት አብዛኛውን ጊዜ ወጣ ያለው የዲስክ ክፍል ብቻ ይወገዳል። ይህ ቀዶ ጥገና ኦፕን ዳይሴክቶሚ ይባላል። ብዙ ጊዜ የፓላራስኮፒክ መንገድ በመጠቀም ይከናወናል። ሐኪሙ ሆድ ውስጥ ትንሽ ቀዳዳ ይከፍትና ሆድን አልፎ ጀርባ አጥንት ላይ ቀዶ ጥገና ይከናወናል። በዚህ መንገድ ቀዶ ጥገና ማካሄድ የጀርባ አጥንትን አካሎች ከማስወገድ ይድናል። የጀርባ አጥንት ነርቮች ሳይነካኩ ቀዶ ጥገናውን ማከናወን ይቻላል። የተለመደ ባይሆንም አንዳንድ ጊዜ ሙሉ ዲስኩ መወገድ ይኖርበታል። ዲስኩን አስወጥቶ በብረት መተካት ቀዶ ጥገናም ሊፈጸም ይችላል። መንስኤዎች የጀርባ አጥንት ቨርተብሪ የሚባሉ 26 አጥንቶች ስብስብ ነው። በቨርተብሪዎች መካከል የሚገኙ ርብራብ መሰል ክፍሎች ናቸው። እነዚህ ዲስኮች የጀርባ አጥንትን ባለበት ደግፈው ይይዛሉ። ሰውነት ከባድ ኃይል ሲያስተናግድ ኃይሉን የሚያምቁ ክፍሎች ናቸው። ዲስክ ጠንካራ ሽፋን ያለው ሲሆን በውስጡ ግን ለስላሳ የሆነ ፈሳሽ ነው። ዲስክ መንሸራተት የሚባለው በዲስክ ግድግዳ ላይ በሚፈጠር ቀዳዳ ምክንያት የሚፈጠር የውስጥ ፈሳሽ መውጣት ነው። ይህ ወፍራም ፈሳሽ ነርቮችን የሚረብሽ ንጥረ ነገር በውስጡ የያዘ ነው። ይህ መረበሽ ከፍተኛ ህመምን ሊፈጥር ይችላል። የዲስክ መንሸራተት ዋነኛ መንስኤ ከጊዜ ጋር የሚፈጠር የጀርባ እንቅስቃሴ ውጤት ነው። ዲስክ ከእድሜ ጋር ውሃማ ይዘቱን ያጣል። ይህ የፈሳሽ መቀነስ በዲስክ ላይ ክፍተት እንዲፈጠር ምክንያት ይሆናል። የዲስክ መንሸራተት መቼ እንደተፈጠረ ማወቅም ያስቸግራል። ተጋላጭነት የዲስክ መንሸራተት በየትኛውም እድሜ ሊከሰት የሚችል ህመም ነው። ነገር ግን ብዙውን ጊዜ የሚፈጠረው እድሜያቸው በ20ዎቹ ወይም በ30ዎቹ ውስጥ ያሉ ሰዎች ላይ ነው። የጤና ችግሮች በጣም ያልተለመደ ቢሆንም በዲስክ መንሸራተት ምክንያት ከዳሌ በታች ያለው የነርቭ ክምችት ሊጨማደድ ይችላል። ይህ ሲሆን በዘላቂነት የሚቆይ የድካም ስሜት፣ የሽንትና ሰገራ መቆጣጠር ብቃት መዳከምና ስንፈተ ወሲብን ይፈጥራል። ስለሆነም የሚከተሉትን ስሜቶች ሲፈጥሩ የህክምና ባለሙያን ያማክሩ። አንደኛ፣ የሰገራና የሽንት መቆጣጠር ብቃት ሲዳከም። ሁለተኛ፣ ኑሯችን በሚረብሽ ደረጃ የድካም ስሜት ከተሰማን። ሶስተኛ፣ በውስጥ ታፋና እግር ጀርባ የሚፈጠር የማደንዘዝ ስሜት። ቅድመ ጥንቃቄ የሚከተሉትን መንገዶች በመከተል ራሳችንን ከዲስክ መንሸራተት መጠበቅ ይኖርብናል። ለምሳሌ ከፍተኛ የሰውነት ክብደት እንዳይኖረው መጠንቀቅ፣ ክብደት ሳያነሱ የሰውነት አቋሙን ማስተካከል፣ የዲስክ መንሸራተት ምልክቶችን ካዩ በቂ ረፍት መውሰድና ተገቢውን ህክምና ማከናወን። ስለ ዲስክ መንሸራተት ያዘጋጀን ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ።